እንኳን ለህዳር ሚካኤል አደረሳችሁ። በሀገራችን ህዳር ሲታጠን ተብሎ የሚከናወነውን ስርዓት አመጣጡን እንዲህ አቀርባለሁ። የህዳር በሽታ በ1911 ዓመተ ምህረት የዛሬ 107 ዓመት በኢትዮጵያ የህዳር በሽታ እየተባለ የሚታወቀው የአንደኛው ዓለም ጦርነት ፍጻሜ ተከትሎ በዓለም ላይ ያደረሰው ጉዳት በታሪክ ተመዝግቦ ይገኛል። በሽታው ስፓኒሽ ፍሉ በመባል የሚታወቀው የኢንፍሉዌንዛ ወረርሽኝ ነው። በሽታው እንደ ሳል እንደ ጉንፋን አድርጎ ይጀምርና ትኩሳት ያወርዳል። ከዚያም በላይ ያስለቅሳል፣ ንስር ያስነስራል፣ ተቅማጥና ወጋት ያስከትላል። አንዳንዱንም አይምሮውን ያስታል። እንዲህ እያደረገ በ3-4 ቀን ይገላል። በአዲስ አበባ ከተማ በየቀኑ ከ200 እስከ 300 ሰው ይሞት ነበር። አስታማሚ ስለጠፋ ሬሳ የሚሸከምም ስለጠፋ ሰዎች በግቢያቸው ውስጥ ይቀበሩ ነበር። በምዕራብ ወለጋ በተዛመተበት ወቅት ዱካ በቀኔሳ የንፋስ በሽታ ተብሎ ይጠራ ነበር። በዓለም ላይ ለ50 ሚሊዮን ሰዎች ህይወት መቅሰፍት የሆነው በሽታ በ24 ሳምንት ውስጥ ያስከተለው እልቂት ኤድስ በ24 ዓመት ውስጥ ያስከተለውን ሞት የበለጠ ነው። ስለዚህ የህዳር በሽታ እየተባለ የጽዳት ዘመቻ ተደርጎ ሰውም ልማድ አድርጎት እስከ ዛሬ ድረስ ይፈጸማል። ምንጭ የ20ኛው ክፍለ ዘመን መባቻ ገጽ 218። እግዚአብሔር አምላካችን ከእንዲህ ያለ መቅሰፍት ይጠብቀን። አሜን።